ሰላም ሰላም ያገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነው ኑሮ? ሰላም ነው? ዛሬ ወደ እናንተ የመጣሁት የሆነ ነገር እንደው በጣም ውስጤን ሁሉ ጊዜ የሚሰማኝ ነገር አለ። እንደው ሰው ውስጡ ምን ይመስላል? እኛ የምናየው ውጩን ነው እንጂ ውስጡን አናይም አይደለ? ሰዎችን እንደው ውስጣችን እንዴት ነው? እስቲ እናውራ ብዬ ነው። አንዳንዶቻችን በጣም እንደሰታለን፣ አንዳንዶቻችን በጣም እናዝናለን፣ እንስቃለን፣ እናለቅሳለን፣ እንናደዳለን፣ እንደሰታለን። ፊሊንጋችን በተለያየ መልኩ በመናየውና በሆነልን ነገር ላይ ነው አይደለ ዲፔንድ የሚሆነው። ግን እንደው ደስታ ምንድነው? ደስታ ነገን አልደረስንበትም። የኛ እድሜ እየጨመረ ይመስለናል እንጂ እየቀነሰ ነው የሚሄደውና በየአመቱ ተጨመረልን እድሜ እንላለን። ግን እድሜ እየቀነሰ እቺ ምድር እየተሰናበትን እንግዲህ ቻው ልንላት ትንሽ ነው የሚቀረንና ደስታ ምንድነው? ደስታ ምንድነው? እንደው ደስታ የሚባል ነገር ራሱ እኮ ጆይም አለ ሃፒነስም አለ። በእንግሊዘኛ ጆይ ሃፒነስ። ጆይ ማለት ከውስጥ የፈለቀ በቃ በጣም በምንም አይነት ነገር ላይ ዲፔንድ ያልሆነ ምንም ቤዝ ያላደረገ ስላገኘ ስላጣ የሆነ ነገሮች ስለሆኑለት ስላልሆኑ ሳይሆን ጆይ ማለት ከውስጥ የሚፈልቅ ነገር ነው። ደስታ ማለት ደግሞ ለምሳሌ ስናገኝ እንደሰታለን፣ ስንወልድ እንደሰታለን፣ ሰዎች ሲያገቡ እንደሰታለን፣ በሰው ሰክሰስ ደስ ይለናል፣ የኛ ሰክሰስ ደስ ይለናል። ጆይ ከዚህ የተለየ ነው። ቢያንስ እንደው ያ ጆይ ቢጠፋ ይሄ ደስታ ከኛ ጋር ማቆየት እንችላለን። ደስታ በድንገት ደግሞ የሆነ ሀዘን ይመጣል፣ የሆነ የሚያስደነግጥ የሚያስለቅስ ነገር ይመጣና በቃ ካነበርንበት ደስታ ደግሞ አውሩዶን ፍጥፍጥ ሲያረገን እናያለን። ዛሬ ላወራችሁ የፈለኩት እስቲ እንደሰት። ዛሬ ባለን ነገር እስቲ ደስ ይበለን፣ ባለን ጤና ደስ ይበለን፣ ባለን ሰላም ደስ ይበለን፣ ባለን ነገር ደስ ይበለን። ነገን አልደረስንበትም። ምንም አይነት ነገር በቃ ልርበን ይችላል፣ ሊጠማን ይችላል፣ ልናገኝ እንችላለን፣ ልናጣ እንችላለን። በጤና ስለኖርን ብቻ እንደው ጤናም ባይኖር ደግሞ አለመሞታችን እግዚአብሔር እድሜን ስለጨመረልን ደስ ይበለን። እስቲ ባለን ነገር እንደሰት፣ ባለን ነገር እናመስግን። እስቲ ሰውን በመውደድ እንደሰት፣ መልካም ነገሩን መርጠን እስቲ በማድረግ እንደሰት። አንዳንድ ጊዜ እኮ ጥሩ ነገር ስናደርግ ደስ ይለናል። እንደገናም ደግሞ መጥፎ ነገር ስናደርግ እንደዛው እናዝናለን፣ ውስጣችን ያዝናል፣ ህሊናችን ደስተኛ አይሆንም። ከምንም በላይ ደስታ የሚገኘው እውነተኛ ደስታ የሚገኘው እንደው ጆይ ልበላችሁ፣ በጣም ጆይ አይ ዶንት ኖ እንዴት እንደምል ጆይ የሚገኘው መልካም ነገር እግዚአብሔርን ፈጣሪን በማወቅ ነው። ፈጣሪ ማን ነው የፈጠረኝ? እግዚአብሔር። እንደው መቼም አንዳንዶቻችን የሆነ እምነት የሌለን ይመስላናል እንጂ እኮ የሆነ እምነት አለን አይደለ? እምነት ውስጣችን ራሱ ሰው ስለሆነ አንድ ነገር እንዳለ ያመለክተናልና ለኔ ደግሞ እግዚአብሔር እንዳለ አምናለሁ። እኔ እግዚአብሔር እንዳለ የፈጠረኝ ነገር እንዳለ የሚያኖረኝ እንዳለ የሚሰጠኝ የሚከለክልም እንዳለ የሚፈራ እንዳለ አስባለሁ። እሱ ደግሞ እግዚአብሔር ነው። መቼም መጽሐፍ ቅዱስ የሚያስተምረን በቃ መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ ምንም አልነበረባትም። ከዛም በኋላ ደግሞ እግዚአብሔርን ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ከዛም ፈጠረ። የሚያስፈልገውን ነገር ሁሉ ለሰው ልጅ ሁሉ ነገር ፈጥሮለት ከዛ ሰውን ደግሞ ፈጠረ። ከዛ ደግሞ ብዙ ተባዙ አለ። ሰዎች እንግዲህ ደግሞ በደሉትና እግዚአብሔርን አሳዘኑትና ደግሞ ሞትን ተቀበሉ። ከዛ ደግሞ ከድንግል ማርያም ከሰማይ ሰማያት ወርዶ የተወለደ ከድንግል ማርያም የተወለደ ከዛን ደግሞ ራሱን የሰበከ እውነትን የሰበከ ከዛም በመስቀል ላይ ደግሞ ተገሎ የሞተ በሶስተኛ ቀን የተነሳ ከዛም ወደ ሰማይ ያረገ ከዛ ደግሞ ተመልሶ የሚመጣ
ኢየሱስ እኔ እውነትም መንገድም ህይወትም ነኝ በኔ በኩል ካልሆነ በስተቀር ማንም ወደ አብ የሚሄድ የለም ያለ ስለዚህ የእውነት የሚያድን ስለሆነ ለሰው ልጆች ሁሉ ለሁሉም ለጥቁሩም ለነጩም ለትንሹም ለትንቁም የሰው ልጅ የአዳም ዘር የሆነ ሁሉ ወንድሞቼ የምወዳችሁ እኔ የሰው ልጅ የሰውን ዘር አለይም ሁሉም ሰው እኩል ነው ሁሉንም ሰው ወዳለሁ እየወደድኳችሁ ነው ምነግራችሁ መዳም በኢየሱስ ነው በሱ በማመን እረፍትን እናገኝ ያንን እውነተኛ ደስታ እናገኝ በቃ አንዘን ተስፋ አንቁረጥ ባጣነው ነገር ተስፋ አንቁረጥ ራሳችንን አንጉዳ ከኛ ጋር የሚኖሩትንም ደሞ ጎረቤቶቻችንን ሰዎችን ጓደኞቻችንን አንጉዳ በቃ እስቲ ወደ ውስጥ እናስብ እናሰላስል ብዙን ጊዜ ዩቲዩብ አይደለ ዩቲዩብ እንደፈን እንደ በቃ ጊዜ እንደማሳለፊያ እንጠቀማለን ስንፈልግ እንስቃለን ሊያስለቅሰንም ይችል ይሆናል ወደ ውስጣችን ግን ዘልቆ ለኛ ሰላም የሚሰጠን ደስታ የሚሰጠን የማይቋረጥ ነገር አስፈልገንም ያስፈልገናል ምድር በጣም የተለዋወጠች ነው ጦርነት ነው ለቅሶ ነው ሀዘን ነው ረሃብ ነው በጣም ነው የሚያሳዝነው ማምለጫው ደግሞ በቃ እግዚአብሔርን በመፈለግ መልካም በማድረግ የኛ ሰው የኛ ህዝብ የኔ ሰው የኔ ህዝብ የኔ ወገን እንዋደድ እንፈላለግ እንረዳዳ ኢንፎርሜሽን እንለዋወጥ እባካችሁ አንገፋፋ ፍቅርን እንላበስ እንደው እኔ ስለ እግዚአብሔር ብቻ አልናገርም ሁሉ ጊዜ ስለ በቃ እንደው ኑሮ ራሱ ላይፍ በጣም በቃ እርስ በርሳችን ካልተነጋገርን ካልተረዳዳን ኢንፎርሜሽን ካልተቀያየርን እኮ ብቻችንን አንችልም እና በጣም ነው ወዳችሁ እቺ አጭር ቪዲዮ እስቲ ደስ ካላችሁ ኮሜንት ሼር አድርጉና የበለጠ በብዙ ቶፒኮች ላይ ደግሞ እናወራለን በግልጽ ደግሞ በጣለው ያያችሁ ጥያቄ የጠየቃችሁ ከናንተ እየተማርኩ ከኔም እየተማራችሁ ብዙ ነገር እናደርጋለን ብዬ በጣም ተስፋ አደርጋለሁ በጣም ወዳችኋለሁ በቃ ጆይ የእውነተኛ የማይሄድ ጆይ በእግዚአብሔር ብቻ ይገኛል ነው ሳጠቃልለው ሐሳቤን እግዚአብሔርን በመፍራት እግዚአብሔርን በመፈለግ ብቻ እውነተኛ ጆይ የልብ ጆይ የውስጥ ጆይ ይገኛል ያችንን ፈልጋትላችኋለሁ በሚታየው ነገር አትናወጡ አንገፋፋ እንዋደድ እንቀባበል እንፈላለግ እንረዳዳ አመሰግናለሁ መልካም አዳር ለናንተ እንግዲህ ምን አይነት ምን ሰዓት እንደሆነ አላውቅም በኔ ሰዓት የአሜሪካ ሰዓት አቆጣጠር አሁን ኦልሞስት 7 ሊሆን ነው 7 ማለት ማታ ነው ጨልሟል በጣም አመሰግናችኋለሁ ደህና ደሩ ቻው ባይ